ኢየሱስ ያድናል የሚል መሪ ቃል መጽሐፍ ቅዱስ ውስጥ የለም። ሰማችሁ ነው? ታክሲ ውስጥ ነው ያለው። በፓስተር ስም አይወጣም። በቃ አይወጣም። በእነሱ ስም ካልወጣ በእኛ ቅዱሳን ስም ግን ይወጣል። እየጮኸ ነው የሚወጣው ብንትን የሚለው። ይሄ የቀናተኞች ጥያቄ ነው። በቅዱሳን ስም፣ በእመቤታችን ስም፣ በማርያም ስም ሰይጣን ይወጣል። ፋሚሊ ይሄንን ቪዲዮ ኮፒ ሊንክ ይወላችሁ እየደበደባችሁ ማለት በደንብ አድርጋችሁ እየደበደባችሁት፣ ፎሎ ያላደረጋችሁ እንደተለመደው ፎሎ እያደረጋችሁ ዛሬ ቀጥታ ወደ ቲቶሪያል ነው። ምክንያቱም ህዝቡን ይዞ ይወላችሁ ገሃነም የሚከተት ትምህርት ገሃነም ቀጥታ ምንም በዚህም በቀኝ በግራ የሚሉ በቃ ገሃነም የሚከተት ትምህርት በጌታ ኢየሱስ ያድናል የሚል ጥቅስ ያለ ታክሲ ውስጥ ነው። ባለ ታክሲውን ባይዘው ጴንጤ መሆን መቻል አለበት። እንደዛም የለጠፈው በጌታ በኢየሱስ ወደ መጽሐፍ ቅዱስ እንሂድ። እዛ አካባቢ ግን እንደው መቋሚያ እንኳን የያዙ አባቶች የሉም። ብትር እንኳን የያዘ አንድ አባት አይኖርም። ወገብህን ነበር ማለት አንተ እውነት እንደዚህ አይነት ሰው ባይዘው ማለት ነው። አውቆ ነው የሚሳሳተው፣ አውቆ ነው ይህ ከዚህ በላይ አንቲክራይስትነት አለ፣ የክርስቶስ ተቃዋሚነት አለ። በናዝሬቱ በጌታ በኢየሱስ ኮፒ ሊንክ በጌታ እያደረጋችሁ ይህን ቃል ላንብብ። እንደው ማለት እውነት የሚመስላቸውም ስላሉ ማለት እውነት ታክሲ ላይ ብቻ ያለ የሚመስላቸው ምስኪን ሰዎች ስላሉ ለነሱ ይድረስ። የመጀመሪያው ማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እንደዚህ ይላል፣ ልጅ ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? ኢየሱስ ትለዋለህ። አሜን ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች የለምና። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ይነግራል። ብዙ ማውጣት ይቻላል። እንቀጥል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው ነው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከሚሰጥ ዓለምን እንዲሁ ወዷልና። ማንን ለማዳን? ዓለምን ሁሉ ለማዳን። አሁን ይሄ እዛ ወደ መሬት ላይ ቆሞ ሲሰብካቸው የነበረው ሰይጣን ነው። ምንም ሰይጣን ሌላ ማንም አይደለም። ሰይጣን ገሃነም እንደዚሁ ይዟችሁ ሊገባ አንድ ላይ የሚሰብካችሁ ሰይጣን ነው፣ ሌላ ማንም አይደለም። ስባችሁታል። መጽሐፍ ቅዱስ ላይ ማለት በጴጥሮስ ስም ውጣ ለቀተው፣ በጳውሎስ ስም ቶሎ ለቀውጣ ሲባል ሰላም ቅዱሳን፣ በእግዚአብሔር ሰላምታ ሰላም እላችኋለሁ። አትላንታ ላይ ትላንትና የገረመኝን አንድ የቀረጽኩትን ቪዲዮ ታዩትና ከቪዲዮ በኋላ ተመልሼ እመጣለሁ። ይሄ ቪዲዮ እንዳያመልጣችሁ። ተባረኩ። ሰላም ቅዱሳን፣ እግዚአብሔር ይባረክ። ተሜ እንግዲህ አትላንታ ላይ በድንቅ ሁኔታ ተቀብሎኛል። አትላንታ ለአገልግሎት መጥቻለሁ። ማስቲካ ፈለኩና ተሜ በስልኩ ማስቲካ አዟል። ግን ማስቲካው የሚመጣው ነው የሚለኝ በአየር ላይ በድሮን ነው የሚመጣው። ከጥቂት ጊዜ በኋላ በስልክ ያዝያለሁ፣ በድሮን ከአየር ላይ ማስቲካው ይመጣል ብሎኛል። እንዴት እንደሚመጣ በጣም ጓጉቻለሁና እንዴት እንደሚመጣ እየጠበቅኩ ነው። እንግዲህ የሚገርም ቴክኖሎጂ ላይ ደርሰናል። እንግዲህ በአየር ላይ ማስቲካውን እየጠበቅኩ ነው። ቤቱን ያዘዝነው በስልክ ነው ያዘዝነው። ከ9 ደቂቃ በኋላ ይመጣል ብሎናል። አሁን 9ኛው ደቂቃ ሊያልቅ ኦሬዲ 1-3 ደቂቃ ነው የቀረው። እየመጣ ያለ ደግሞ ተመልሰን ተገናኝተን እናሳያችኋለን። እግዚአብሔር ይባረክ። ማስቲካ እየጠበቅኩ ነው እንግዲህ ያለውት ይመጣል ተብዬ ከታዘዘ 9 ደቂቃ ሆኖታል። 2 ደቂቃ ቀርቷል ወይም 1 ደቂቃ ቀርቷል እያሉኝ ነው። እየጠበቅኩ ነው። ማስቲካ ከየት አቅጣጫ እንደሚመጣ ግን አላወቅኩም። ከየት አቅጣጫ እንደሚመጣ አልታወቀም። እስካሁን እየጠበቅን ነው። ይኸው እየመጣች ነው ብሮ። ይኸው ማስቲካ ይዛ እየመጣች ነው። ይኸውላችሁ፣ ይኸው ማስቲካ ይዛ እየመጣች ነው። ይኸው አሳይኝ። ይኸው ማስቲካ እየመጣ ነው። ይኸው ማስቲካ እየመጣ ነው። ይኸው ይገርም። ማስቲካ ታዞ በስልክ ማስቲካ ታዞ እየመጣ ነው። ደርሷል። ይኸው ሄደች።
የሚገርም ነው ወገኖች። ከ9 ደቂቃ በፊት ማስቲካ ተሜ አዘዘና በስልኩ ከቤት ውስጥ ሆነን ይሄ ተመስገን ግቢ ነው በስልኩ አዘዘ። ከ9 ደቂቃ በኋላ በድሮን ይሄው ማስቲካው መጥቶ አቃብላኝ በአየር ላይ ተቀብያት። ከኦልማርት ነው እንዴ? ከኦልማርት ማስቲካው ተቀብያለሁ። በድሮን ነው ግብይት የፈጸምነው። ና ይሄው ማስቲካ ታዞ ይሄው ማስቲካ ይሄው ግሚዛት ደዋታ ውሃም ታዟል። ውሃም ታዟል። አንድ ላይ 2 ማስቲካና ውሃ እንደገና ደግሞ ርሲት የኦልማርት ርሲት አብሮ ነው የመጣልን። የሚገርም ነው የደረስንበት ቴክኖሎጂ በጣም ይገርማቸዋል። ከ9 ደቂቃ በፊት ማስቲካ አዘዝን ቤት ሆነን። በምንድን ነው የመጣው ብዬ ስጠብቀው እንደ ድሮ በፖስታ ቤት አይደለም፣ እንደ ድሮ በተለያየ መኪና አይደለም። አሁን ደግሞ በምን መምጣት ጀመረ? በድሮን በአየር ላይ መምጣት ጀመረ። ልክ ያዘዝንበት ግቢ ውስጥ አረፈ። ይገርማቸዋል ቴክኖሎጂ የደረሰበት ዘመን። ጉድ ነው ያልኩት። አትላንታ ጉድ ነው። ቴንክ ዩ ተሚ። ከዚህ ቪዲዮ በጣም የተማርኩትና የገረመኝ ነገር አንደኛ እኛ በሰጠነው ደቂቃና እኛ ያልነውን ያንኑ እኛ ያለንበት ቦታና ያለንበት አድራሻ ላይ መምጣቱ በጣም ገርሞኛል። ከዚህ ቪዲዮ የተማርኩትን ነገር ልንገራችሁ። እግዚአብሔር የለመናችሁትን ልመና በሰዓቱና በአድራሻችሁ እናንተ ጋር የሚያመጣ አምላክ ነው። እግዚአብሔር ያላችሁትን ሊያደርግ የሚዘገይ አምላክ አይደለም። ይህ ድሮን በሞባይላችን አዘነው ባዘዝነው ማስቲካ ብለነው ማስቲካችንን ካመጣ፣ ውሃ ብለነው ውሃ ካመጣ፣ በሰዓቱ ባለው ደቂቃ እዛ ጋር ከደረሰ አምላካችን እግዚአብሔር የሚሰማ የሚያይ እግዚአብሔር እንዴት ነገራችሁን በሰዓቱና በጊዜው ውብ አድርጎ አይሰራው? አሁንም እናገራለሁ፣ እግዚአብሔር ነገራችሁን ውብ አድርጎ ይሰራዋል።